በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እግዚአብሔር መንፈስ ቅዱስ እስካሁን አብሮን እንደነበረ አሁንም አብሮን በመሆን እሱ ራሱ እንዲያስተምረን ቃሉን ምስጢሩን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ከትንሣኤው እሁድ በኋላ ያለው ሰኞ ትንሣኤ እሁድ ሆኖ ማለት ነው። የሰኞ ማዕዶት ይባላል በቤተ ክርስቲያናችን። ማዕዶት ማለት መሸጋገሪያ መሸጋገሪያ ማለት ነው። ያም ፋሲካ ከሚለው ጋር ይስማማል። ፋሲካ ማለት ማለፍ፣ ፋሲካ ማለት ማለፍ፣ አንድን ክፉ ነገር ማለፍ ማለት ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 8 ላይ ስንመለከት ምን ይላል? ፋሲካችን ክርስቶስ ታርዷልና ስለዚህ በቅንነት በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም። ከሴሰኞች ጋር እንዳትተባበሩ በመልእክት የጻፍሁላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚወዱትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖት የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከእሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉውን በመካከላቸው አውጡት ይላል። ዋናው ቁጥር 8 ላይ ፋሲካችን ክርስቶስ ታርዷልና እና ፋሲካችን ማለት ኃጢአትን ያለፍንበት፣ ኃጢአትን አልፈን ጽድቅን ያገኘንበት፣ ሞትን አልፈን ሕይወትን ያገኘንበት፣ ሲኦልን አልፈን ገነትን ያገኘንበት፣ መርገምን አልፈን በረከትን ያገኘንበት፣ ርኩሰትን አልፈን ለዘላለም የነበረ የውርስ ኃጢአት ርኩሰትን አልፈን ቅድስናን ያገኘንበት፣ ኩነኔን አልፈን ጽድቅን ያገኘንበት ፋሲካችን ነው የሚለው። ፋሲካችን ክርስቶስ ነው ነኝ። ፋሲካችን ክርስቶስ ነው። ስለዚህ ማዕዶት ይህን የምናስብበት ነው፣ ይህን የምናስታውስበት ነው። ለምሳሌ በኦሪት ዘጸአት ምዕራፍ 12 ከቁጥር 3 እስከ 6 እስከ መጨረሻውን ብናነበው በእውነት ለዚህ ምሳሌ ሆኖ የቆየ አንድ ታሪክ አለ። እስራኤል በግብፅ መንግስት 430 ዓመት ሙሉ በባርነት ተሰቃይተዋል። ይህ ነው የማይባል ስቃይ መከራ ወርዶባቸዋል። እግዚአብሔር ሙሴን አስነስቶ ከግብፅ ወጥተው ነፃነትን አግኝተው በአገራቸው በምድረ ርስት በኢየሩሳሌም እንዲኖሩ እግዚአብሔር ፈቀደ እና ፈርዖንን የግብፅን መንግስት የግብፅን አገር ንጉሥ ማለት ነው ፈርዖንን ሕዝቤን ልቀቅ፣ እግዚአብሔር እንዲያገለግለኝ እፈልገዋለሁ፣ ሕዝቤን ልቀቅ ባለው ጊዜ ባለመልቀቁ በሙሴ ያደረ እግዚአብሔር
ከ1 እስከ 9 የተለያዩ መቅሰፍቶችን በምድሯ ላይ በግብፅ ምድር ቢያደርግም ልቡ ስለደነደነ ፈርዖን ወይም ባለስልጣኖች ልባቸው ስለደነደነ እስራኤልን መልቀቅ አልፈለጉም። በመጨረሻ ምንድነው የሆነው? እግዚአብሔር ሊያደርገው ያቀደው የወሰነው በኦሪት ዘጸአት ምዕራፍ 12 ላይ እንደምናየው ሙሴ አንድ ነገር ታዘዘ። ሙሴም ሕዝቡን አዘዘ። ያም ምንድነው? እያንዳንዱ ሰው በግ እንዲያርድ የበጉን ደም በበሩ በመዝጊያው በበሩ መቃድ በሚባለው በበሩ እንዲቀባው እያንዳንዱ በበሩ መዝጊያውን ይዘጋል። በበሩ በውጭ የበጉን ደም እንዲቀባ አዘዘ እግዚአብሔር። ከዚያ ምንድነው ያለ? በቀጥታ ይሄ የግብፅን የበኩር ልጆች ከንጉሱ ጀምሮ የማንኛውም ወላጅ የበኩር ልጅ በአንድ ቀን ሌሊት ያልቃል፣ ይሞታል። ሁሉም ከንጉሱ ከፈርዖን የበኩር ልጅ ጀምሮ በኩሮቻቸውን በሙሉ እገላለሁ እና አሁን ይሄ ሞት ሲመጣ መልአከ ሞት ሲመጣ የነሱን የበኩር ልጆች በአንድ ቀን ሌሊት የሚጨርሰው መልአከ ሞት ሲመጣ ደም ካየ ከበሩ ከመቃኑ ላይ ደም ካየ በቃ እነዚህ የኔ ናቸው ማለት ነው፣ የእግዚአብሔር ናቸው ማለት ነው፣ ነፃ የሚወጡት ናቸው ማለት ነው ብሎ ያልፋል። የበጉ ደም የሌለበትን ቤት በዚያ ውስጥ ያለውን የበኩር ልጅ ይገላል። ታሪኩ ይሄ ነው።